የተንጓፈፈ ቀሚስ እያለበሰች ልጅቱን ቆይ ይቅርታ ማንንም አላስገባም። እሺ ሶሪ እንዳይደብራችሁ። ከዚህ ሀሳብ መውጣት አልፈልግም። ምክንያቱም እቺ ልጅ ታለቅ ሳብሬ ሳለቅሳት ነበረ። ሳለቅስ ነበረ። እኔ በዚህ ልክ ማለት ነው እኔ ላይ እንደዚህ እያረጉ ነበር ያኔ እኔ ምንም በማላውቀው ነገር ቀንተው እንዲህ ነበር ሲያስለቅሱኝ የነበሩት። ሚዲያው ሳይገባኝ ማነው ክፋተኛ፣ ማነው ቀናተኛ፣ ማነው መሰሪ፣ ማነው በእኔ ፍቅር፣ በእኔ ትዳር፣ በእኔ ውበት የሚቀና ስል ከጊዜ በኋላ ነው ገባኝ እነማን እንዳሉበት ማለት ነው። አሁን ከዴዚ ጎን ሆኜ ድምፅ መሆናት ወድጄ አይደለም፣ ስለማውቃቸው ያኔ እኔ ላይ የተነሱ ሰው ሲፋቀር የማይወዱ ቆንጆ ሴት ሲያዩ የሚቀኑ የምትሰራ ሴት፣ ጠንካራ ሴት፣ ተጽዕኖ ፈጣሪ ከሆነች በቃ አበባ ሚዲያ ላይ ከወጣች ከደመቀች ይሄን ማየት የማይፈልጉ ሴቶች አሉ። ውበት የሌላቸው፣ ገንዘብ የሌላቸው፣ እውቀት የሌላቸው፣ እግዚአብሔርን የማይፈሩ በቃ ምንም የሰው እንባ የሚባል ግድ የማይሰጣቸው እድሜያቸው የጃጀ አሮጊቶች አሉ። የገዛ እድሜያቸውን ጨርሰው የወጣት ሴት እድሜያች የሴት ቆንጆዎችን እዚህ ጋር ሚዲያ ላይ ያሉ ቆንጆ ሴቶችን የመጡ አቢዩዝ ማድረግ የሚፈልጉ ማለት ነው። ምን ታርጋችሁ ዴዚ? እንዴ ይቺ ልጅ ምን አርጊ ነው ሰውን ሆን ብላችሁ በቃ ባልዋለበት ስም እየሰጣችሁ ጨካኞች። እግዚአብሔር በቤታችሁ ይግባ። በሴት ልጅ የምትደሰች ሁልሽም ማለት ነው። እናት ናት የምትይ ሁላ አረመኔ ማለት ነው። ስንት ጨካኝ እናት አለ፣ ስንት ጨካኝ አባት አለ፣ ስንት ጨካኝ ወንድም፣ ስንት ጨካኝ እህት አለ እንዴ! ልትበሏት፣ ልጅቱን ልትበሏት ማለት ነው። ልትበሏት በቃ ጨካኞች ሁላችሁ እዚህ ጋር እሷን በቃ እሷ ላይ የምትፈርዱ ሁሉ ጨካኞች ናችሁ። ለኔ አንዲት ፍሬ ህፃን ልጅ ምንም የማታውቅ እሺ፣ እኔ ጋር ተጋፈጡ። ሀሳብ አለኝ፣ አቅም አለኝ፣ ሞግታቸዋለሁ፣ አውቀዋለሁ እያንዳንዱን ማለት ነው። ስለ ኢትዮጵያ ፖለቲካ አውሩኝ፣ ስለ ዓለም ፖለቲካ አውሩኝ፣ እኔ ጋር ሞግች ያምርብሻል። ይቺ ልጅ ግን ምንም አታውቅም እያልኩሽ ነው። ምንም የማታውቅዛን ልጅ ምን አድርጊ ነው የምትሏት? እየደረሰባትን እያንዳንዱን በደል እያስረዳቻችሁ ነው። ኢትዮጵያ በነበረችበት ሰዓት ቀድሜን ተናግሬያለሁኝ። በነበረችበት ሰዓት ምግብ እንኳ በስነ ስርዓት አትመገብም። ይሄንን ግን ለእናቷ ክብር ስትል አልተናገረችም። ይሄ ፖለቲካ የአማራ የትግሬ
ጉዳይ አይደለም። የአሌክስ ጉዳይ አይደለም። ይሄ ፍቅር ጉዳይ አይደለም። ልጅቱ ከእናቷ ጋር ጤናማ ግንኙነት የላትም እንዴ? በግድ አለሽ ነው እንዴ? እያሳለፈች ያለችውን ስቃይ እኮ እሷ ናት የምታውቀው። ይቺ ልጅ ስንት ሰው አይደል እንዴ በአባቱ የሚገደለው በእናቱ የሚገደለው? እናቶች አይደሉም እንዴ ልጆቻቸውን ወልዶ ሽንት ቤት ላይ የሚጥሉት? ህፃናት ምንም የማያውቁ። አሁን እንኳን ትናንትና የሰማሁት ዜና የት ነው? ቴክኒክና ሙያ ላይ ምን የመሰለ የሚያምር ልጅ እዛ ወልዳ እንትን ውስጥ ጥለውት እናት አለች እንዴ እንደዛ ያደረገችው? ምንድን ነው የእናት ጨካኝ የለም እያላችሁ እዚህ ጋር ደግሞ ያልሆነ ሀሳብ እየሰጣችሁ ይቺ ልጅ የምታስጨንቋት የእናንተ ህይወት ስለተበጠበጠ ፊታችሁ ማዲያት ስላወጣ ሰላም ስለሌላችሁ ጤና ስለሌላችሁ በቃ አንድ ፍሬ ህፃን ልጅ አገኛችሁ ምንም አታውቁም። የምታወሯት አይገባትም። ስለ ኢትዮጵያ ሲስተም አታውቅም ይቺ ልጅ። ስለ ሀበሻ ሲስተም አታውቅም ይቺ ልጅ። በስነ ስርዓት እንኳ አማርኛ አቀላጥፋ ማትናገር ልጅ ነጭ ናት ይቺ ልጅ። ነጭ ነኝ እያለቻችሁ ዱቄት ብላ የተናገረችው ደግሞ ዱቄት ነጭ ስለሆነ እኔ ነጭ ነኝ ዱቄት ነኝ ነው ያለችው እንጂ ሀበሻን አልተሳደበችም፣ አልተናገረችም። ያን ቪዲዮ ቆርጣችሁ ቀን ሙሉ ዴዚ ሀበሻን ተሳደበች፣ ደግ አረገች፣ ከተሳደበችም ደግ አረገች። ይገባችኋል፣ ይገባል።